ሃና ትባላለች። የኒውዚላንድ ፓርላማ አባል ስትሆን የነባሮቹ ኒውዚላንዳውያን የማኦዲ ህዝቦች ተወላጅ ናት። የኔ የምትላቸው የማኦዲ ህዝቦች ሰሞኑን አንድ ችግር ገጠማቸው። ከ184 ዓመታት በፊት ቅማያቶቻቸው ከቅኝ ገዢዋ እንግሊዝ ጋር ሰላም የፈጠሩበትን የዋይታንጊ ስምምነት የሚሽር ከባድ ችግር። ስምምነቱ የዛሬዋን ኒውዚላንድ የፈጠረ ቅኝ ገዢዎች ከነባር ህዝቦች ጋር በአንድነት እንዲኖሩ ያደረገ የሀገር መመስረቻ ሰነድ ነው። የሰነዱ ዋና ዓላማ ቅኝ ገዢዋ እንግሊዝ በማኦዲ ህዝቦች ላይ ያደረሰችው ዘግናኝ በደል አዲስ በምትመሰረተው ኒውዚላንድ እንዳይደገም ማድረግ ነበር። በቁጥር አናሳ የሆኑት የማኦዲ ህዝቦች ባህል፣ ቋንቋና የአኗኗር ስልታቸው እንዳይጠፋ መንግስት ጥበቃ እንዲያደርግ 120 መቀመጫዎች ባሉት የኒውዚላንድ ፓርላማም ማኦዲዎች 7 ቋሚ ውክልና እንዲኖራቸው የሚደነግግ ነው። የሀገሪቱን ህገ መንግስት ጨምሮ በኒውዚላንድ ምንም አይነት ህጎች ሲወጡ መነሻቸውን ከዋይታንጊ ስምምነት ማድረግ ይኖርባቸዋል። በዚህም ላለፉት 200 ዓመታት ኒውዚላንድ የምትባል ወርቅ አገር መስርተው በሰላም ይኖሩ ነበር። ሰሞኑን ግን ቀኝ ዘመም አክራሪ ፈረንጆች በማኦዲ ህዝቦች ላይ ተነሱ። አክት የተባለው ቀኝ ዘመም የአክራሪ ፈረንጆች ፓርቲ የኒውዚላንድ የመመስረቻ ሰነድ የሆነው የዋይታንጊ ስምምነት እንዲሻር፣ የማኦዲ ህዝቦች በኒውዚላንድ ፓርላማ ያላቸው ቋሚ ውክልና እንዲቀር ህግ አርቅቆ ፓርላማ ቀረበ። ጉዳዩን የሰሙ ማኦዲዎች ተቆጡ። በሺዎች የሚቆጠሩት ተቃውሟቸውን ለማሰማት ከያሉበት ተሰባስበው ወደ ዋና ከተማዋ ዌሊንግተን የእግር ጉዞ ጀመሩ። ይህ ግን ህግ አርቃቂዎቹን አላስቆማቸውም። ህጉ በፓርላማ ተነበበ፣ ሊጸድቅም የአባላቱ አስተያየት መደመጥ ጀመረ። ይህ ሁሉ ሲሆን ፈረንጆቹ አንድ ነገር ረስተው ነበር። ሃና የምትባል የ22 ዓመት ትንታግ የማሆሪ የቁርጥ ቀን ልጅ ፓርላማ ውስጥ መኖሯን። ሃና ሞቼ ነው ቆሜ አለች። እሷ እንደ ልማደኛ የፓርላማ አባላት እንቅልፍ የሚያመጣ ረጅምና አሰልቺ ንግግር ማድረግ አትወድም። አንዳንዴ ንግግር ሐሳብን የማይገልጽበት ቃላት ተሽመድምደው አመክንዮ አቅም የሚያጣበት ጊዜ አለ። ያኔ ሃና ማርሽ ትቀይራለች። ለፓርላማ አባላት የእንቅልፍ ጊዜ እንኳን አትሰጣቸውም። መች ምን ማድረግ እንዳለባት የምታውቀው ሃና ስትጠብቅ የነበረው ተራዋ ደረሰ። ያንቺ ፓርቲ ስለ ረቂቅ ሕጉ ምን ይላል ተባለች። ሃና መለሰች፣ የኔ ፓርቲማ እንዲህ ነው የሚለው። ሃና ፖለቲከኛ ትሁን እንጂ ገና የ22 ዓመት ወጣት ናት። ለኒውዚላንድ ፓርላማ ከተመረጠችም ገና 1 ዓመቷ ነው። ፖለቲካ ውስጥ የገባችው በፓርቲዎች ተለምና እንጂ ፖለቲካ ውስጥ እንደተለመደው ከታች ጀምራ እየታሸች አልመጣችም። እሷ ሳትታሽ የበሰለች ልጅ ናት። ይህንንም ወዲያው ነበር ያስመሰከረችው። ፓርላማ የገባችው የኒውዚላንድ የውጭ ጉዳይ ሚኒስትርና ገና ሃና ሳትወለድ ጀምሮ ለ27 ዓመታት የፓርላማ አባል የነበሩትን አንጋፋ ፖለቲከኛ ናኒያ ማሁታን አሸንፋ ነው። ሃና የማኦዲ ጥንታዊ ዕውቀቶች ኤክስፐርት ናት። ልዩ በሆነው የማኦዲ ካሌንደር ላይ ካላት ጥልቅ ዕውቀት የተነሳም መጽሐፍ ጽፋ ለማሳተም በቅታለች። በታላላቅ መድረኮች እየተጋበዘችም ስልጠና ትሰጣለች። በ2022 ዓመታዊው የማኦዲ ቋንቋ ሳምንት ሲከበር ሃና በኒውዚላንድ ፓርላማ ንግግር እንድታደርግ ተጋበዘች። በፓርላማው ተገኝታ ልዩ ንግግሯን አሰማች። በፓርላማ ውስጥ የነበሩ የፖለቲካ ፓርቲ አመራሮች እግሯ ከመድረኩ እስኪወርድ መታገስ አቃታቸው። ወዲያው ተረባረቡባት። ሁሉም በ2023 ለሚደረገው ምርጫ ሃና ፓርቲያቸውን ወክላ እንድትወዳደር ጠየቋት። ይህ ሲሆን ሃና ገና 20 ዓመቷ ነበር። ቤተሰቦቿ በኒውዚላንድ ፖለቲካ ውስጥ ተጽዕኖ ፈጣሪ ናቸው። ሃና አባቷ ጋዜጠኛ ነው። ማኦዲን ወክለው የኒውዚላንድ ፓርላማ የገቡት የመጀመሪያው ሰው ቅማያቷ ናቸው። ሃና ከሚለምኗት ብዙ ፓርቲዎች መካከል የማኦዲን ፓርቲ ተቀላቅላ ወደ ምርጫ ውድድሩ ገባች። በኒውዚላንድ ፓርላማ የ170 ዓመታት ታሪክ ውስጥ በ21 ዓመቷ ፓርላማ በመግባት በዕድሜ ትንሿ የፓርላማ አባል ሆና የኒውዚላንድን ፓርላማ ተቀላቀለች። ሃናን ፓርላማ ያስገባት ምርጫ
ጥቅምት 2023 ነበር የተካሄደው። ይህ ምርጫ ለሷ ብቻ ሳይሆን በጠቅላላው ለማኦዲ ህዝቦች ታሪካዊ ነበር። በታሪካቸው ለመጀመሪያ ጊዜ ከ2 እና 3 መቀመጫዎች አልፈው 33 ወንበር ያሸነፉበት ምርጫ ነበር። ይህም የኒውዚላንድን ፓርላማ 27 ከመቶ እንዲቆጣጠሩ አስችሏቸዋል። ከሃና ጎን ቆመው ሃካ ሲያደርጉ ያያቿቸው አጋሮቿ በዚህ ምርጫ ፓርላማውን የተቀላቀሉ ማኦዲዎች ናቸው። ሃና ፓርላማ ውስጥ ሃካ ስታደርግ ይህ የመጀመሪያው አይደለም። የፓርላማ ስራዋን የጀመረችው ከ11 ወራት በፊት ነበር። የኒውዚላንድ ፓርላማ አዳዲስ አባላቱን እንኳን ደህና መጣችሁ ማለት የመጀመሪያ ንግግራቸውን እንዲያደርጉም እድል የመስጠት ልማድ አለው። የ21 ዓመቷ ሃና በፓርላማ የመጀመሪያ ንግግሯን የማድረግ ወጉ ደረሳት። እናም መናገር ጀመረች። አንደበተ ርቱዕ ናት። ንግግሯ አጥንት ዘልቆ ይሰማል። ስሜቷ በሰከንድ ውስጥ ወደ ሺዎች ይጋባል። እሷ መናገር ስትጀምር በዙሪያ የሚገኙ ሰዎችን መመልከት ለዚህ ጥሩ ማስረጃ ነው። በንግግሯ መሳለቅም ማሳቅም ማስገረምንም ትችልበታለች። ሃና ስትስቅ ግን እየሳቀችለት ይሁን እየሳቀችበት ማንም እርግጠኛ መሆን አይችልም። የሆነ የዲፕሎማት ባህሪ አላት። ስለ ሃና እርግጠኛ ሆኖ መናገር የሚቻለው ደረቅ ንግግር አትወድም። የፓርላማ የትውውቅ ንግግሯ ለዚህ ምሳሌ ነው። ለአንዲት የ21 ዓመት ወጣት በሀገሪቱ ፓርላማ ታሪክ ከ170 ዓመታት በኋላ የተገኘች በዕድሜ ትንሿ የፓርላማ አባል መሆን የሚያስደንቅ ስኬት ነው። ምናልባትም ከደስታ ብዛት ንግግር እንዳይጠፋት ነበር የሚፈራው። እሷ ግን እንደዛ አይደለችም። በእርግጥ በንግግሯ መሃል ሳግ ሲተናነቃት ትታያለች። ምክንያቱ ግን ደስታ አልነበረም። ንግግሯን እንዲህ ስትል ጀመረች። በ21 ዓመቴ ፖለቲከኛ መሆን እቅድ አልነበረም። እኔ የምወደው ስኳር ድንቼን እየተከልኩ ባህላዊ የቀን አቆጣጠሬን እየተማርኩ በሰላም መኖር ነበር። እናንተ አክራሪ ፖለቲከኞች መች ሰላም ትሰጡንና ፈጽሞ መንካት የሌለባችሁን ነገር ልታጠፉት ትነሳላችሁ። እኔ ደግሞ ህዝቤ ሲነካ እቆጣለሁ። ልክ እንደዚህ ሃና እየደጋገመች በፓርላማ የምታሰማው ዘፈን አይደለም፣ ሃካ ይባላል። ቃላት ሲልፈሰፈሱ ድንገት የሚፈነዳ ስሜት። ሃካ ለማኦዲ ህዝቦች ሁሉ ነገራቸው ነው። ኩራትና ትህትና፣ ጀግንነትና ርህራሄ፣ ቁጣና ፍቅር በሃካ ይገለጻሉ። በእኛ ቋንቋ ሽለላ፣ ፉከራ፣ ቀረርቶ ልንለው እንችላለን። በምድራችን ላይ ስሜት ውስጥ የሚከት ብዙ ነገር ገጥሞት ሊሆን ይችላል። በጥቂት ሰከንድ ውስጥ ስሜቱ የሚጋባ ምን እየተባለ እንደሆነ እንኳን ሳይረዱ ድንገት ከራስ ጸጉሩ እስከ እግር ጥፍሩ ውርር የሚያደርግ ስሜቱ እስከ ገቡ ሃካ ሰምተዋል ማለት ነው። የምትመለከቷቸው ሴቶች የኒውዚላንድ ብሔራዊ የራግቢ ቡድን ተጫዋቾች ሲሆኑ 6 ጊዜ የዓለም ዋንጫን በማንሳት የዓለም የራግቢ ንግስቶች ተብለዋል። ንግስቶቹ ታዲያ የተጋጣሚዎቻቸውን ልብ የሚያርዱት በጨዋታ ብቻ አይደለም። ሁሌም ዓለም አቀፍ ውድድራቸውን ከመጀመራቸው በፊት የተቃራኒን ቡድን በሃካ ቆሌውን ይገፉታል። እነዚህም የኒውዚላንድ ብሔራዊ የራግቢ ቡድን ተጫዋቾች ናቸው። ኦል ብላክስ ይባላሉ። 3 ጊዜ የዓለም ዋንጫን አንስተዋል። በታሪካቸው ከምድባቸው አንደኛ ያልወጡት በ2023 ብቻ ነው። ተጋጣሚዎቻቸው የሚረቱላቸው በጨዋታ ችሎታቸው ብቻ ላይሆን ይችላል። ይህንን ሃካ ሰምቶ ልቡ የማይረድ የለም። የማኦዲ ህዝቦች ከጠላት ጋር ጉሮሮ ለጉሮሮ ተናንቆ ለመዋደቅ ሃካን እንደ ዋነኛ የስሜት መቀስቀሻ ይጠቀሙት ነበር። ጠላት ሃካ ሰምቶ ከሸሸም በቀላሉ ሰላም ወረደ ማለት ነው። ሃካ ግን የጀግንነት ብቻ አይደለም። ማኦዲዎች ለረጅም ጊዜ ተለይቷቸው የናፈቃቸውን ሰው ሲያገኙ ሮጠው አይጠመጠሙበትም። በምሳሌ እናሳያችሁ። የምትመለከቷት ሴት ለስራ ከሄደችበት ሃዋይ ወደ ኒውዚላንድ እየተመለሰች ነው። እህታቸው የናፈቀቻቸው ወንድሞቿ ጓደኞቻቸውን ሰብስበው
ኤርፖርት መጥተው በጉጉት እየተጠባበቋት ነው። ተናፋቂ እህታቸው ድንገት ብቅ አለች። ወንድሞቿም እንዲህ ተቀበሏት። ሃካ ሰርግ ቤትም አለ። ሚዜዎች ለሙሽራ ጓደኞቻቸው ያላቸውን ፍቅርና አክብሮት ለመግለጽ ሃካ እያደረጉ ሙሽሮቻቸውን እንዲህ በደስታ እንባ ያራጫሉ። ኒውዚላንድን ላታውቋት ትችላላችሁ። ልጆቻችሁ ያደጉበትን አንከር ወተት ግን አላውቀውም አትሉኝም መቼስ። ኒውዚላንድ ማለት የአንከር ወተት አገር ናት። ፀሐይ ወደ ምድር ብቅ ስትል ቀድሞ የሚመለከቷት ኒውዚላንዳውያን ናቸው። ይህ የሆነው በጂኦግራፊያዊ አቀማመጣቸው ምክንያት ነው። ኒውዚላንድ ከዓለም ተነጥላ በፓሲፊክ ውቅያኖስ መሃል የምትገኝ ምንም አይነት ጎረቤት የሌላት አገር ናት። ለኒውዚላንድ የምትቀርባት አገር አውስትራሊያ ስትሆን በመካከላቸው ግን የ1600 ኪሎ ሜትር ርቀት አለ። ኒውዚላንድ በምድራችን ላይ እባብ የሌለባት ብቸኛዋ አገርም ናት። እናም የነገርየው ፍራቻ ካለቦት ኒውዚላንድ ሄደው መኖር ይችላሉ። ለሴቶች ፖለቲካዊ የመምረጥ መብትን ያቀዳጀች የመጀመሪያዋ የዓለማችን አገር ኒውዚላንድ ናት። ጊዜው እንደ አውሮፓውያን አቆጣጠር 1893 ነበር። በምድራችን ላይ ረጅሙ የቦታ ስም የሚገኘውም በኒውዚላንድ ነው። የቦታው ስም እንዲህ ይነበባል። ኒውዚላንድ ከህዝቧ ቁጥር በላይ የበግ መንጋ ያላት አገርም ናት። 5 ሚሊዮን ሰዎችና 25 ሚሊዮን በጎች ይኖሩባታል። በአማካይ አንድ ሰው 5 በግ አለው ማለት ነው። ከተወዳጅ የሆሊውድ ፊልሞች መካከል ሎርድ ኦፍ ዘ ሪንግስ፣ ዘ ሆቢት ትሪዮሎጂ፣ አቫተር፣ ሚሽን ኢምፖሲብል 6ን ጨምሮ በኒውዚላንድ የተቀረጹ ፊልሞች ቁጥር ከፍተኛ ነው። በተፈጥሮ የታደለች ውብና ልዩ መልክዓ ምድር ያላት ሀገር በመሆኗ የሆሊውድ ዳይሬክተሮች ለቀረጻ ይመርጧታል። ፊልሞቹ ተቀርጸው ካለቁ በኋላ ደግሞ ቦታዎቹ እንዲህ የቱሪስት መስህብ ሆነው ያገለግላሉ። ኒውዚላንድ የፊልም ብቻ ሳትሆን የወተት ሀገርም ናት። ከፍተኛ ጥራት ያላቸውን የወተት ምርቶች ለዓለም የምታቀርብ በ2023 ለምሳሌ ወተትና የወተት ተዋጽኦ ኤክስፖርት በማድረግ ብቻ 26 ቢሊዮን ዶላር ዓመታዊ ገቢ ያገኘች ሀገር ናት። የወተት ኢንዱስትሪው ከሀገሪቱ ዓመታዊ ኤክስፖርት 25 ከመቶውን ከዓመታዊ ገቢዋም 4 ከመቶውን ይይዛል። ኒውዚላንድ ከህዝቧ ቁጥር በላይ የሆኑ 6 ሚሊዮን ላሞች አሏት። በስጋና በወይን ምርቶቿም ትታወቃለች። በአጠቃላይ የግብርና ምርት ለኒውዚላንድ በዓመት 50 ቢሊዮን ዶላር ገቢ ያስገኝላታል። ለኑሮ ባላት ምቹነት ምክንያት ከፍተኛ ቁጥር ያላቸው የውጭ ዜጎች ወደ ኒውዚላንድ ይተማሉ። የአውሮፓ፣ አሜሪካና ኤዥያ ዜጎች ኒውዚላንድን ለኑሮና ለአጭር ጊዜ የሥራ ቆይታ ይመርጧታል። ኒውዚላንድ በቆዳ ስፋቷ ጃፓንን ታክላለች። የጃፓን ሕዝብ ቁጥር 120 ሚሊዮን ሲሆን የኒውዚላንድ ግን 5 ሚሊዮን ብቻ ነው። ኒውዚላንዳውያን በከፍተኛ ደረጃ የተሰባጠሩ ናቸው። በቅኝ ግዛት ወቅት የመጡ እንግሊዛውያንን ጨምሮ ከአውሮፓ፣ አሜሪካና ካናዳ የመጡ ፈረንጆች ከሀገሪቱ ዜጎች ከፍተኛውን ቁጥር ይይዛሉ። የኤዥያ ዝርያ ያላቸው ህዝቦች 18 ከመቶ፣ ነባር ኒውዚላንዳውያን የሆኑት ማኦዲዎች ደግሞ 20 ከመቶውን ይይዛሉ። በርካታ ቁጥር ያላቸው የፓሲፊክ፣ የመካከለኛው ምስራቅና የአፍሪካ ዝርያ ያላቸው ዜጎችም በኒውዚላንድ ይኖራሉ። በ2023 የቆጠራ ውጤት መሰረት የማኦዲዎች ቁጥር 1 ሚሊዮን ይደርሳል። የወሊድ መጠን ዝቅተኛ በሆነባት ኒውዚላንድ ማኦዲዎች ግን በከፍተኛ መጠን እየበዙ ይገኛሉ። በ2018 በተደረገ ቆጠራ ከሀገሪቱ ህዝቦች የማኦዲዎች ቁጥር 12 ከመቶ ብቻ ነበር። ከ5 ዓመት በኋላ በ2023 ድርሻቸው ወደ 20 ከመቶ ከፍ ብሏል። 170 ሺህ ማኦዲዎች በአውስትራሊያ፣ 8000 በእንግሊዝ፣ 3500 በአሜሪካ፣ 2500 ደግሞ በካናዳ ይኖራሉ። ማኦዲዎች ከሌሎች ኒውዚላንዳውያን በቀላሉ ከሚለዩባቸው ባህሎች አንዱ ሙኩ ይባላል። ንቅሳት ልንለው እንችላለን።
ትርጉሙ ግን ከንቅሳት በላይ ነው። ማኦዲዎች ማነህ አይባሉም። ማንነታቸውን ሙኩ ይነግርላቸዋል። በተለይ ከቅርብ ጊዜ ወዲህ ከፍተኛ ቁጥር ያላቸው የማኦዲ ወጣቶች ሙኩ ማድረግ ጀምረዋል። በቀኝ ገዢዎች እንዲጠፋ የተደረገውን ሙኩ መነቀስ ወደ ማንነታቸው የመመለስ ልዩ ትርጉም እንደሚሰጣቸው ይናገራሉ። ኒውዚላንድ በሁለት ትላልቅ ደሴቶች የተከፈለች ስትሆን ሰሜንና ደቡብ ደሴቶች ይባላሉ። 700 ትናንሽ ደሴቶችም አሏት። አብዛኞቹ የአገሪቱ ዜጎች የሚኖሩት በሰሜን ደሴት ነው። ኒውዚላንድ እንግሊዘኛ ተናጋሪ አገር ናት። የማኦዲና የኒውዚላንድ የምልክት ቋንቋዎችም ተጨማሪ ብሔራዊ ቋንቋዎቿ ናቸው። ኒውዚላንዳውያን መዝናናት የሚወዱ እንግዳ ተቀባይና በቀላሉ ጓደኛ የሚያደርጓቸው ህዝቦች ናቸው። በአጋጣሚ አንድ ኒውዚላንዳዊ መተዋወቅ ዕድል ቢያገኙ ኒውዚላንዳዊ ነኝ አይላችሁም። እኛ ሀበሻ ነኝ እንደምንለው እነሱ ደግሞ ራሳቸውን ኪዊ ነኝ ነው የሚሉት። እኛ የምናውቀው ኪዊ የአውስትራሊያውን የጫማ ቀለም ይሆናል። እውነተኛዋ ኪዊ ግን በኒውዚላንድ ብቻ የምትኖር ወፍ ናት። ወፍ እንኳን የዝርያዋ መጠሪያ እንጂ እሷስ ከወፍ ይልቅ ለአጥቢ እንስሳት ትቀርባለች። እንደ ዝርያዎቿ በሰማይ መብረርን አትችልም። ጭምት ስትሆን ብቸኝነትን ትወዳለች። ኒውዚላንዳውያን ራሳቸውን ኪዊ እያሉ ይጥሩ እንጂ አብዛኞቹ ኪዊ አይተው አያውቁም። ልክ አብዛኞቻችን ዋሊያና ቀይ ቀበሮን በአካል አይተናቸው እንደማናውቀው ማለት ነው። ኪዊ ዝርያዋ በከፍተኛ መጠን በመመናመን ላይ የሚገኝ ልዩ ጥበቃ ካልተደረገላት ከምድር ልጠፋ የምትችል የወፍ ዝርያ ናት። ሰማንያ 86 ከመቶ ኒውዚላንዳውያን በከተማ ነው የሚኖሩት። ኦክላንድ ትልቋ የኒውዚላንድ ከተማ ስትሆን 1.6 ሚሊዮን ሰዎች ይኖርባታል። ይህም 30 ከመቶ የአገሪቱን ዜጎች ማለት ነው። የኒውዚላንድ ዋና ከተማ ግን ዌሊንግተን ትባላለች። ሁለተኛዋ ትልቋ ከተማቸው ስትሆን የነዋሪዎቿ ቁጥር 500 ሺህ አይሞላም። ሶስተኛዋ ትልቋ ከተማ ክራይስት ቸርች ትባላለች። በህዝብ ቁጥር ከዌሊንግተን ጋር ተቀራራቢ ናቸው። በገጠር የሚኖሩት ኒውዚላንዳውያን 14 ከመቶ ብቻ ቢሆኑም ገጠራማው ኒውዚላንድ ግን ከከተሞቿ በላይ ለኑሮ ያጓጓል። ከከተማ ጩኸትና ግርግር ርቀው የራስዎት የሆነ መሬት ላይ ሰፊ ግቢና ትልቅ ቤት ገንብተው ተስማሚ አየር እየማጉ መንፈስን በሚያድስ ተፈጥሮ መሃል በትንሽ ወጪ ሰላም ያለው ህይወት የመኖር ህልም ካለዎት የኒውዚላንድ ገጠራማ ቦታዎች የህልሞ መዳረሻ ሊሆኑ ይችላሉ። ከምንም በላይ ኒውዚላንድ ሰላሟ ያስቀናል። በምድራችን ላይ ወንጀል በብዛት ከማይፈጸምባቸው ለኑሮ ምቹ ከሆኑ አገራት ኒውዚላንድ ከቀዳሚዎቹ ትመደባለች። በተለይ በገጠራማ አካባቢዎች መሬቱ ሰፊ፣ ነዋሪዎቹ ጥቂት በመሆናቸው ወንጀል ሙሉ በሙሉ የለም ማለት ይቻላል። ኒውዚላንዳውያን ጥሎባቸው ከብት ማርባት ይወዳሉ። ይህንን ልምዳቸውን ቢጋሯቸውና ላሞች ማርባት ቢጀምሩ ባናቱ ሰፊ ጓሮት ላይ አትክልት ቢተክሉ የሥራ ጫና ሳይኖርቦት የልጆቾት የደህንነት ጉዳይ ሳያሳስቦት የህልሞትን ህይወት ኖሩት ማለት ነው። በእርግጥ ኒውዚላንድ ኑሮ ውድ ከሆነባቸው አገራት አንዷ ናት። በከተሜነት መስፋፋትና በርካታ ቁጥር ያላቸው የውጭ ዜጎች ለኑሮ ወደ ኒውዚላንድ ስለሚመጡ በከተማ አካባቢዎች የቤት አቅርቦትና ፍላጎት አለመመጣጠን ይታያል። በዚህ ምክንያት በተለይም እንደ ኦክላንድ፣ ዌሊንግተንና ክራይስት ቸርች ባሉ ከተሞች የቤት ሽያጭና የኪራይ ዋጋ የማይቀመስ እየሆነ ነው። ይህንን ችግር ለመቅረፍ መንግስት ኪዊ ቢውልድ የተሰኘ የቤቶች ፕሮግራም ቢጀምርም ፕሮግራሙ የታሰበለትን ያህል ውጤታማ አልሆነም። ያም ሆኖ ኒውዚላንድ ውስጥ ብዙ አፓርትመንቶችን አያገኙም። አብዛኞቹ ቤቶች ቪላ የምንላቸው አይነት ሰፊ ግቢ ያላቸው ናቸው። ኒውዚላንድ ከተቀረው ዓለም ርቃ የምትገኝ ሀገር እንደመሆኗ ከቤት ኪራይ በተጨማሪ ከውጭ የሚገቡ ዕቃዎች ዋጋም በተነጻጻሪነት ውድ የሚባል ነው። ከኑሮ ውድነቱ አንጻር ኒውዚላንድ ለሰራተኞቿ የምትከፍለው ደሞዝ በቂ አይደለም እያሉ ነዋሪዎቿ ያማርራሉ። በግብርና፣ በቴክኖሎጂ፣ በቱሪዝምና በአገልግሎት ዘርፎች በቂ ዕውቀት ላላቸው ሰዎች ግን ኒውዚላንድ አሁንም ቢሆን ጥሩ የሚባል ደሞዝ ትከፍላለች። ኒውዚላንድ ሄደው የሰላም ህይወት መምራት የሚፈልጉ ከሆነ ትምህርት ዋነኛው መንገድ ነው። በተባበሩት መንግስታት ድርጅት ሪፖርት መሰረት ኒውዚላንድ ዓለማችን ላይ ምርጥ የትምህርት ስርዓት ካላቸው አገራት 7ኛ ደረጃ ላይ ትቀመጣለች። በተነጻጻሪነት ለመምህራን ጥሩ ደሞዝ እንደምትከፍልም ይነገራል።
90 ከመቶ የአገሪቱ ተማሪዎች በመንግስት ትምህርት ቤቶች የሚማሩ ሲሆኑ የመጀመሪያና የሁለተኛ ደረጃ ትምህርቶች ከክፍያ ነፃ ናቸው። 99 ከመቶ ዜጎቿ የተማሩ ናቸው። ኒውዚላንድ 8 ዩኒቨርሲቲዎች ሲኖሯት ሁሉም ዓለማችን ላይ ከሚገኙ ምርጥ 3 ከመቶ ዩኒቨርሲቲዎች ውስጥ ይመደባሉ። ለኢንተርናሽናል ተማሪዎች ዝቅተኛ ክፍያ የምትጠይቅ፣ በተማሪ ቪዛ በሳምንት እስከ 20 ሰዓት የትርፍ ጊዜ ሥራ የምትፈቅድ፣ መስራት ከፈለጉም ከትምህርት በኋላ የነዋሪነት ቪዛ የምታመቻች ሀገር በመሆኗ በርካታ ዓለም አቀፍ ተማሪዎች ምርጫቸው አድርገዋታል። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።